ጤና አዳም ለወንዶች የሚመከር አይደለም። ጤና ለምን ወንዶች ላይ ብዙ ጊዜ የጡንቻ ድክመትን ሊያመጣ ይችላል። ከዘር ፍሬ ጋር ተያይዞ የሚመከር አይደለም። ጤና አዳሙ ለምን ታደርጋለህ? እኔ ቴስቱን ለመቀየር ብቻ ነው ተጠቀምኩት። ጥቅምና ጉዳቱን ሳታውቅ ተነትነው እንደምትችል አውቃለሁ። ጤና አዳም ያው ከልጅነታችን ጀምሮ እንግዲህ በቤት ውስጥ ሲደረግ ምናምን እናውቃለን። ግን ብዙ ጊዜ ለመናገር ለወንዶች የሚመከር አይደለም። ጤና ለምን ባክቴሪያን ለማስወገድ ይረዳል። እንዲሁም ደግሞ ፈንገሶችን ለመግደል እኮ ያገለግላል። ተመርዟል ያልነው ምግብን ስንበላ የምንቸገር ከሆነ ይተገበራል። የሆድ ዕቃ እንዳይጎዳብን፣ አንጀታችን እንዳይጎዳብን ለማድረግ ግን ወንዶች ላይ ብዙ ጊዜ የጡንቻ ድክመትን ሊያመጣ ይችላል። ከዘር ፍሬ ጋር ተያይዞ የሚመከር አይደለም። በእውነት ምንድነው የዘር ፍሬን ይጎዳል? አዎ ወንዶች ላይ ወንዶች ላይ ያለውን ይሄ ከጾታ ግንኙነት ጋር በተያያዘ ድክመትን ያስከትላል። ማለት ስንፈስ ያመጣል ነው ያመጣል። እንደዚህ ጤና አዳምን እየቀላቀሉ እንደዚህ በአደባባይ መርዶ ምን ወስድ ለዚህ ቡና አስደፋይ ደረጃ ሰው ወጣቱ እየተቸገረበት ያለ ነገር ነው። ሁሉም ሰው ያደርገዋል። ጤና አዳምን ስንወስዳቸው እንደ ሕክምና አገልግሎት ከሆነ በሚያስፈልገን ሰዓት መውሰድ እንጂ ዴይሊ ስታዘወትረው ተደጋጋሚ የሚወሰድ በጣም ከወሰድክ ማለት ነው። አዎ ተደጋጋሚ ሲወሰድ ከጥቅሙ ይልቅ ዜና ወጣኛ ያመስላልና ይመጣላ። ወጣቱ በዚህ አይነት ጉዳይ የቴስቶስትሮን ችግር ገጥሞኛል እንደዚህ አሁን ላይ ካየኸው የሰፊው ይሄ አፍላ እድሜ ላይ ያለው ሰው ችግር እየሆነ ሲመጣ አመጋገቡን፣ ላይፍ ስታይሉን ማኔጅ ሊያደርግ ይገባል። የሚያውቃቸውን ነገር ደግሞ በአግባቡ ማወቅ ስላለበት ነው እንጂ ጤና አዳም ለአካላዊ ሕክምናም እንደዚሁ መንፈሳዊ ችግርም ሲያጋጥም እኮ ምን ተገብረው ነው ለዘመናት። በምግባችን ውስጥ ደግሞ በመጠኑ ይደረጋል። በርበሬ ሲፈጭ ይደረጋል። እንዲቆዩ ምግቦች እንደ ፕሪዘርቫቲቭ ያገለግላል እኮ። ጤናማ ለማድረግ ምግብህን ግን በልኩ በምን ያክል መጠን እንጂ ቡና በጠጣህ ቁጥር እየከተትክ ስትወስደው መዘዙ ሌላ ነው። ሰዎች እኮ ሎሚን እና ጥቁር አዝሙድን ቀላቅለው ይወስዳሉ። አደገኛ ነው። ኦኬ እሱ ደግሞ ምንድነው? አደገኛ ነው። አይ ሪአክሽኖች አሉትና አደገኛ ስለሆነ ሎሚና ጥቁር አዝሙድ ሲቀላቀል ይፈጥራል ሪአክሽን ያላቸው ስለማይግባቡ ማለት ነው። የሚያመጣው የጤና ጉዳት ብግነትን ይዞ ይመጣል። ኦኬ የምን የጨጓራ ወይስ ሰውነት ላይ የተገበርክበት ወደ ውስጥ ከሆነ የምትጠጣው አንጀት ላይ አንጀትን ሊያስቆጣ ይችላል በጣም ማለት። ስለዚህ እንደዚህ አይነት ተደጋጋሚ ነገሮች ደግሞ የአንጀት ውስጥ ያሉትን የደም ስሮችን ነርቮችን ሊጎዳ ስለሚችል ፌጦን ከማር ጋር አድርጎ ሰው ይወስዳል። ቀላል ምሳሌ ነው። አሁን ቁስለት ሲኖር ኢንፌክሽኑን ለማስወገድ ወይም እዛ አካባቢ የተጎዳውን አካባቢ ለመጠገን ሲታሰብ ፌጦ ይፈጭና ማር ይደረግበታል። እዛ ስታረገው ቁስለቱን ይሄ ፓስ ያዘውን ቦታ ላይ የለም የተጎዳውን ጎትቶ ያወጣል። ያ ማለት ሪአክሽኑ ነው እንደዛ የሚያደርገው። ሰዎች ግን ወደ ውስጣቸው ይወስዱታል። ማርና ፌጦ ውጫዊ ቁስለት ሲኖር የሚተገበር ነው እንጂ ጠቅላላ ስትውጣው ጥንቃቄ የሚፈልግ ነው። ሁሉም ምግብ ስለሆኑ በምግብ ገበታ ውስጥ የምናውቃቸው ስለሆነ ሰው ልኬታውንና እንዴት ይወሰዳል የሚለውን ግን በደንብ አድርጎ እያወቀ ስላልሆነ ነው አንዳንድ ጉዳቶች የሚመስል። ፌጦ ሲወሰድ ተቆርጥሞ አይደለም ጥሬው ነው የምትወስዳቸው። እዛ በኋላ ማር የሚባል ነገር አብሮ እንዳይወሰድ ጥንቃቄ ይፈልጋል፣ ይመከራልና ቡና በጤና አዳም አይመከርም። ለዚህ ነው የተጠነቀቀው። እኛ አሪፍ ማድረጋችን ነው። እኔ ተጠንቀቅ አይደል የሚባለው? ወደዚህ ተጠንቀቁ ነው ምግብ። በቃ ጤናማ የሆነ አካል ኑሮ ለሁሉም የጤና ነገር ወደ ውስጥ የምታስገባውን ነገር እያንዳንዱ ጠንቅቀህ እወቅ ነው። ምግብህ ነው መድኃኒት። ህይወትህን ምግብህ ጋር ስላለ የተቆራኘ